ህፃኖቹ ልጆች የ15 ዓመት ብቻም አይደሉም ገና 15 ዓመት ይሞላል አይሞላም በግምት ዝም ብሎ ና ተብሎ ተዘጋጅቶ እንዳለ ነው። ያንን ወጣት አልቆ ሲመጣ ያንኛው ወጣት ደግሞ ተከትሎ ሌላ ስራዎች እንዲሰራ ዝግጅት ላይ እየተደረገ ነው የነበረው ማለት ነው። አንድ ክልልን ይዞ ለዛም ክልልን በእውነትን ለመምራት ትቶ ጥቂት ወጣቶችን ሸውዶ እሳቱት እያስገባ አሁን ኢትዮጵያን ሙሉ ክዷል። ለህዝብ ትግራይ ብዬ ነው የምታገለው የሚለው ነገር ይሄ ከእውነት የራቀ ነገር ነው። ለምን ብትል በአፋርም ይሁን በተለያየ ቦታዎችም ብዙ እርዳታዎች እንደሚገቡ ነው ማለት ነው። እስከኔ ቤተሰብ የደረሰው ድርሻ ነው የምናገረው። እኔ ከሱቁ ላይ ተደርድሮ ከየት ማዲያዎች የተለያዩ ነገሮችም ታሽጎ ተቀምጦ አንሰጥም እየተባለ ህዝቡ እየተራበ እየሄደ እስካለ ድረስ ለህዝቡ እውነታ ስላልሆነ የሚታገለው ህዝቡም ደግሞ ይሄንን ሳያቀርቱ አይደለም ሁሉንም ነገር ጠንቁቀ ያቃል። የትግራይ እናቴ የሰፈር ልጆች የሰፈሬ እናቶች ልጆቻችሁ ያጣችሁ ሁላችሁም መልእክት ማስተላለፍላችሁ ልጆቻችሁ የበላችሁ ህወሓት ናት። እናት ይብቃችሁ በሏቸው። እናንተ ነው ህወሓትን ማስቆም የምትችሉ። በሰራዊት አምጹ፣ ወይ አትዋጉ፣ ወይ ሽሹ፣ ወይ አምጹ። በቃ ህወሓት አትጠቅምም፣ የበሰበሰች ናት። ትውልድን ጓደኞቼን በልታለች፣ የኔ ህይወት በልታለች። ተገድጄ አይደለም የገባሁ በፕሮፓጋንዳ ሰለባ ነው የገባሁትና ተገደው የገቡ የቀራሉ፣ ተመተው የሚያነሳቸው አተው የቀራሉ። የትግራይ እናቶች የትግራይ ወንድሞቼ እህቶቼ ሁላችሁ ማለት ነው ወደ ቤት ያልተመለሱ የቀሩ ናቸው። የቀሩ ሁሉ የሞቱ እንዳይመስሏቸው በህይወት የተተው ናቸው። የነበርኩበት ስራ ኃላፊነት ልዩ ኃይል መር ማለት ነው። የትግራይ ልዩ ኃይል በሙሉ በረሃ ላይ ጫካ ላይ ገብቶ ያለ የሀገር መከላከያ ሰራዊትን ከየት እንደሚያመጡ ልብሱ አናቅም። ልብስን እየለበሱ የሀገር መከላከያ ሰራዊትን ፈጽሞታል እንዲባል ወንጀል ራሳቸው እየፈጸሙት ነበር የሚሄዱ። ህዝባቸው ላይ ገሎ ይወጡና ሀገር መከላከያ ሰራዊት ነው የገደላቸው እያሉ ነበር ሲሰሩት የነበሩ። ይሄንን ጠንቅቀን እናውቃለን ማለት ነው። ህወሓትን ማጥፋት የሚችለው የትግራይ ህዝብ ነው፣ የትግራይ ወጣት ነው፣ የትግራይ እናቶች ነው። እምቢ በማለት ማለት ነው። ብንሞት ህወሓት ታተርፋለች። ይሄው ሞቱ እንደዚህ ያደረጉ ገደሏቸው እያሉ ፖለቲካ ትርፍ ነው የምታስበው እንጂ እናንተ ሞት አያሳስባትም። ኦሮሚያ ላይ አንድ ትግራዋይ ቢሞት ህወሓት ታተርፋለች፣ በሚዲያ ተቀርባለች። ይሄው የሞተ ነው ብላ ብዙ ለጦርነት ለማማገድ ማለት ነው። የእናንተ ሞት አይደለም የሚያሳስባት እና አውጡት ከልባችሁ። በቃ እንደ ሰው ኑሩ፣ እንደ ሰው አስቡ። እንደ ሰው የሚያስቡ ሰዎች አይደሉም እነሱ። ምንድነው የሚለው? የትግራይ ከፍታ በኢትዮጵያ መቃብር ነው የሚለው። እንዴት ነው ኢትዮጵያን ቀብረህ ከፍ የምትለው? ሞታ ምናምን ሚሊዮን ቀብረህ እንዴት ነው? ሊያስፈጅህ ነው። በሁሉ በጠላትነት እንድትፈረጅ ያደርጉሃል። መከላከያ በሰላም ነው የሚቀበለው። የአማራ ሚሊሻ ወይ ፋኖ ልዩ ኃይል ካገኛችሁ ግን ይገድላችኋል። እኔ የያዙኝ አጃጅ ሜዳ የያዙኝማ ሚሊሻዎች ናቸው። ተንከባክበውኛል። ምግብ አውልተው ነው ከደከመህ እረፍ። እግሬን አውቀው እንደተመታህ አውቋል። ደንዝዣለሁ። የደከመህ ቦታ እረፍ ይሉኛል። ንገረን ይሉኛል። ምግብ ከማህበረሰቡ እያመጡ እንትን ያደርጋሉ።